አንገቱ 360 ዲግሪ ስለሚሽከረከረው እጅግ ታዋቂ ስለሆነ ደራሲ ሰምታችሁ ታውቁ ይሆን? ምን ያህል አንባቢ ናችሁ? ወይም ምን ያህል ደራሲያንን ታውቃላችሁ? የሀገር ውስጥ ወይም ደግሞ የውጭ ደራሲያንን የማንን ስም ታስታውሳላችሁ? ዛሬ የአንድ አስደናቂ የሆነ ደራሲ ታሪክን ይዤላችሁ መጥቻለሁ። እንኳን ወደ ሚስጥራዊቷ ፕራግ ከተማና የደራሲ ፍራንዝ ካፍካ የተባለ ጭንቅላት ያለበት ቦታ ላይ በደህና መጣችሁ። ሰላም ውድ የቻናሌ ቤተሰቦች፣ እንኳን በደህና ወደ ቻናሌ መጣችሁ ያልኩኝ ቪዲዮውን ላይክ በማድረግና ሰብስክራይብ በማድረግ ቤተሰብ እንድትሆኑን እና እንድትጀምሩ በፍቅር ጠይቃችኋለሁ። ቪዲዮውንም እንደምትወዱት በጣም እርግጠኛ ነኝ። ኮሜንት በማድረግ ሀሳባችሁንም እንድታጋሩኝ እጠይቃለሁ። አሁን ወደዚህ አስገራሚ ታሪክ ልመልሳችሁ። ደራሲ ፍራንዝ ካፍካ። ይህ ሰው ማን ነው? ይህ ሰው ፍራንዝ ካፍካ የተባለው ደራሲ የተወለደው በ1883 ሲሆን በዛን ጊዜ በነበረው ኦስትሪዮ-ሃንጋሪ ኢምፓየር በነበረበት ቦታ ላይ ሲሆን አብዛኛው አውሮፓ ሀገሮች በዚህ ኢምፓየር ውስጥ ነበሩ። እናም እሱ የጀርመንኛ ቋንቋ ተናጋሪ ነበር። የሚጽፈውም በጀርመንኛ ነበር። ነገር ግን የሚጽፋቸው መጽሐፍቶች ከሱ ህይወት በጣም ፈጽሞ የተለዩ ነበሩ። የዚህ ደራሲ ታሪክ በሙሉ በጭንቀት የተሞላ፣ በመገለል በጣም አሳዛኝና ግራ የሚያጋባ ህይወት የነበረው በጣም ምስኪን ሰው ነበር። በወቅቱ ማንም ሰው ሀሳቡን ሊረዳው ያልቻለው ሰው ነበረ። በሚገርም ሁኔታ ታዋቂ ሰው መሆንንም አይፈልግም ነበር። በጣም ብዙ መጽሐፍትን ጽፏል፣ ግን በፍጹም ማንም ሰው እንዲያውቀው ፍላጎት ያልነበረው ሰው ነበር። በጣም በሚገርም ሁኔታ ከመሞቱ ቀደም ብሎ ማክስ ብሮድ የተባለ ጓደኛ ነበረው። ይህንንም ጓደኛውን ሁሉንም ስራዎቹን እንዲቀብራቸው አጥብቆ ጠይቆት ነበር። ነገር ግን ይሄ ጓደኛው ይህንን አላደረገም። በመሆኑም ፍራንዝ ካፍካ ከሞተ ከብዙ ዘመናት በኋላ የ20ኛው ክፍለ ዘመን እጅግ ታዋቂና ተጽዕኖ ፈጣሪ ደራሲ ለመሆን በቃ። ይህም እንግዲህ ከህልፈቱ በኋላ ነው። ይህንን ዝና ሳያይ፣ ይህንን በትልቅ ክብር ሁሉ ሳያይ ያለፈ ምስኪን ደራሲ ነበር። ፕራግ ከተማ ደግሞ የካፍካ ቤቱ ሳይሆን አየሩም መንፈሱ የሱ ሆኗል። በዛን ወቅት በሚኖርበት በኦስትሪዮ-ሃንጋሪ ኢምፓየር ዘመን ቢሆንም በጀርመንኛ ቋንቋ ተናጋሪ ቢሆንም ግን ኑሮ የነበረው በፕራግ ከተማ ውስጥ ነበረ። ያው የጀርመን ዝርያ ቢኖርበትም ማለት ነው። በአንድ ወቅት ምንም ጀርመናዊ ቢሆን ኑሮ ግን በዚሁ በፕራግ ከተማ ሆኖ እናም እንዲህ ብሎም ነበር። ፕራግ ወደ ሌላ እንዳትሄድባት የምትይዝበት ምትሃት አላት ብሎ ነበር። የሚገርመው አሁን ከተማዋ በሱ ቁጥጥር ስር ያለች ነው የምትመስለው። በሄዳችሁበት ቦታ ሁሉ እሱን የሚገልጹ
የተለያዩ ምልክቶችን ለማየት እድሉን ታገኛላችሁ። በጣም አስገራሚ የሆነ ሁኔታ ነው። ምንም ጀርመናዊ ባይሆን ግን መንፈሱና ስራዎች ሁሉ ጎልተው በዚህ ሀገር ላይ ይታያሉ። በዚህ ቦታ ላይ በጣም የሚያስደንቃችሁ ደግሞ ልክ ናሮርኒትሪዳ የሚባል ቦታ አለ። እዛ ቦታ ላይ ስትደርሱ ይሄም እዚህ በፕራግ ከተማ ውስጥ የምትገኝ ቦታ ናት። እጅግ በጣም አስደናቂ ከሚባሉ አስገራሚ ከሚባሉ ዘመናዊ የእጅ ጥበብ ስራዎች ለማየት እድሉን ታገኛላችሁ። ይህም የእጅ ስራ ውጤት የፍራንዝ ካፍካ ጭንቅላት ወይም ደግሞ ከአንገት በላይ ያለው ቅርጽ ነው። ይህ አርት የተሰራው ዴቪድ ቸርኒ በተባለ አርቲስት ነው። ይህም ቅርጽ በጣም ግዙፍ የሆነ ስቴንለስ ስቲል የሆነ 42 ደግሞ የሚሽከረከሩ ንጣፎች አሉት። በቪዲዮ ላይ እንደምታዩት እያንዳንዱ ንጣፍ ራሱን ችሎ ነው የሚሽከረከረው። እየተሽከረከሩ ቅርጻቸውን ይቀያየሩና በመጨረሻ ላይ ግን በሚያስገርም ሁኔታ የደራሲ ፍራንዝ ካፍካን ፊትን ያሳየናል። እጅግ አስደናቂ የሆነ የጥበብ ስራ ነው። ይህ የምታዩት ራስ 360 ዲግሪ ይሽከረከራል። በመጨረሻ ላይ ግን ትክክለኛውን የካፍካን የፊት ገጽታ ያሳየናል። ይህ ቅርጽ አንድ የፊት ገጽታን ብቻ አይደለም የሚያሳየን፣ የተለያዩ የፊት ገጽታን በተደጋጋሚ በመቀያየር ግራ የተጋባ ግልጽ ያልሆነና ወጥ ያልሆነ ማንነትን እዚህ ዓለም ላይ አንዱን ነገር ለመረዳት መቸገርን ያሳየናል። ይህም ፍራንዝ ካፍካ በህይወት በነበረበት ጊዜ ያልተረጋጋ በጭንቀትና በመረበሽ በስሜት መናወጥ ውስጥ ማሳለፉን ለማሳየት ነው። ይህ ሐውልት የሚያንጸባርቀው የዚህን ዘመናዊ ዓለም ውጥንቅጥና መፈራረስ፣ ፈጣን ለውጥና እንቅስቃሴን፣ እርግጠኛ አለመሆንንም ያሳየናል። ልክ እንደ ካፍካ ባህሪ ይህ የፊት ገጽታ አንድ ትክክለኛ ቅርጽ ሲይዝ፣ ሌላ ጊዜ ደግሞ ፈራርሶ ይታያል። እዚህ ጋር ቆመን ስናይ ሐውልቱን ብቻ አይደለም የምናየው፣ በእርግጥም የካፍካን ታሪክ ውስጥ ጥልቅ ብለን ገብተን እንድናየው ነው የሚያደርገን። ቀደም ብለን እንደገለጽ ነው ፍራንዝ ካፍካ በኦስትሪያ ሃንጋሪ ኤምፓየር ዜግነት የነበረው ቢሆንም ያ ኤምፓየር ከፈረሰ በኋላ በ1918 የቼኮስሎቫኪያ ዜጋ ሆነ። በአሁን ሰዓት ያው ቼክ ሪፐብሊክ የሆነችው ማለት ነው።
ይህ ሰው የጀርመንኛ ተናጋሪ የአይሁድ ዝርያ ያለበት ሰው ነበር። በፕራግ ከተማም ይኖር ነበር። ስራዎቹም የሱን ህይወት በአብዛኛው የሚያሳዩ ነበሩ። ይህ የካፍካ ራስ እጅግ በጣም ከፍተኛ ክብደት ያለው ቅርጽ ነው። ወደ 39 ቶን ወይም ደግሞ 39,000 ኪሎ ግራም ይመዝናል። ይሄም እጅግ በጣም ከባድ ክብደት ነው። ይሄም 24 ቶኑ የስቴንለስ ስቲል ፓኔሎችን የያዘ ሲሆን ይሄም እነዚህም ፓኔሎች የመስታወትና አብረቅራቂ ይዘት እንዲኖረው ሐውልቱን አድርገውታል። ከዚህም በተጨማሪ ሞተሮቹ እንዲሽከረከር የሚያደርጉትና ሌሎች በውስጡ የያዛቸው ሌሎችም ቁሳቁሶችና ይህንን ሐውልት ለመስራት የተለያዩ ግብአት የተደረጉትንም ክብደቱ ይጨምራል ማለት ነው። ፍራንዝ ካፍካ በአንድ ወቅት ማምለጥ በማይችሉበት ስርዓት ውስጥ ስለጠፉ ሰዎች ጽፏል። በፖለቲካ ትርምስ፣ በፖለቲካ ጫና ሰዎች በግዳጅ መሆን የማይፈልጉትን ሁሉ መሆናቸውን የሚገልጽ ዛሬ የሚሽከረከር ጭንቅላት የፕራግን ከተማ ይመለከታል። ማንነትን ማጣት፣ ትርጉም አልባ ህይወትንና እውነት ሁል ጊዜ እንደምትገፋና ወደ ትክክለኛ የቀድሞ ማንነት መመለስ እንደማይቻል ያስታውሳል። ወደዚህ ሐውልት ወዳለበት ቦታ ከሄዳችሁ ይህ የፍራንዝ ካፍካ ጭንቅላት ወይም ፊት ያለማቋረጥ ሲዞር ያስተውላሉ። ካፍካ አሁንም ጥያቄዎችን እየጠየቀ ነው። ታሪኩን ከወደዳችሁት ቪዲዮን ላይክ በማድረግ ለወዳጆቻችሁ ደግሞ ሼር በማድረግ ቻናሌን ደግሞ እንዲያድግልኝ ሰብስክራይብ በማድረግ አዳዲስ ቪዲዮዎችን ደግሞ በመለቅ ሰዓት እንዲደርሳችሁ የደወል ምልክቷን ይጫኑ። ይህንን የፍራንዝ ካፍካ ታሪክ እንዴት አያችሁት? በጣም አሳዛኝ የሆነ ታሪክ ነው።
ብዙ ነገርን ወደ ራሳችን እንድናስብ እንደሚያደርገንም እርግጥ ነው። ከዚህ ታሪክ የምንረዳው ህይወት ሚዛናዊ አለመሆኗንና ግራ አጋቢ መሆኗን፣ አንዳንድ ጊዜ ደግሞ ባላሰብነው ነገር ወጥመድ ውስጥ በመግባት ህይወታችንን ሙሉ ለሙሉ ሊቀይር የሚችል ጉዳይ ውስጥ ልንገባ እንችላለን። ከዚህም ውስጥ የመንግስት አስተዳደር፣ የማህበረሰብ ጫና፣ የስራችን ሁኔታ፣ የሀገራት አለመረጋጋት፣ በጦርነት ውስጥ ማለፍ፣ በችግር ውስጥ ማለፍ፣ እነዚህ ሁሉ ተደማምረው በተጨማሪም ደግሞ የራሳችን አእምሮ በሚፈጥረው ነገር ውስጥ ወጥመድ ውስጥ ልንገባ እንችላለን። ከዚህ ከፍራንስ ካፍካ ታሪክ የምንረዳው በህይወት ስንኖር ሁሉም ነገር በታሰበው መንገድ ሊሄድ እንደማይችል ነው። ሰዎች እቅድ ያወጣሉ። ዛሬ ይሄንን አደርጋለሁ፣ ነገ ደግሞ ይሄንን እያሉ ብዙ እቅዶችን ያወጣሉ። ሆኖም ግን አብዛኛው ጉዳይ ከኛ ቁጥጥር ውጭ ሆነና ነገሮች ባላሰብናቸው መንገድ እንዲጓዙ ይሆናል። ይህ ደራሲ የቀድሞ ባህሪው እንዲህ አልነበረ። ሆኖም ግን የዚህን ደራሲ ማንነት ሙሉ ለሙሉ የቀየረው የደረሰበትና ሊቋቋመው ባልቻለው የውጪ ፖለቲካ ግፊት ማንነቱን ያጣበትና በህይወቱ ዘመን ሁሉ ለጥያቄዎቹ ግልጽ መልስ ከመፈለግ ይልቅ ያለው ነገር ሲፈልግ የኖረው አሳዛኝ ሰው ነው። ከሐውልቱ እንደምንረዳው ይህ ፊት እረፍት አልባ ነው። ይህም ማንነቱ አለመረጋጋቱን ያሳያል። ይህም በማሽን የሚሽከረከረው ፊት አመላካችነቱ የዘመናዊነት የሰዎችን ክብር መጠበቅ ሳይሆን ከሰውነት ባህሪ ማውጣት፣ ሰዎችን የሰውነት ባህሪያቸውን ማሳጣት የሚያሳየንና የተከፋፈለው ደግሞ የተሽከርካሪ ንጣፎቹ ደግሞ የሰው ልጅ አእምሮ በከባድ ጫና ውስጥ በመውደቁና አንድ ነገር ላይ ማተኮር እንዲያቅተው በመደረግ በዚህም በዛም በተለያየ ሀሳቦች ተወጥሮ አንድ ትክክለኛ ውሳኔ ላይ ለመድረስ ግራ መጋባትን ላይ እንዲደርስ የሚያደርጉን የዘመናዊነት በአዲስ በመጡ በቴክኖሎጂውም በጊዜያት ተለዋዋጭ ሁኔታዎች ላይ በነገሮች ላይ ትኩረት ማድረግ እንዲያቅተው መደረጉን የሚያሳይ ነው። ካፍካ የሚያስታውሰን በዚህ በተወሳሰበ ዓለም ላይ ስሜታችንና ማንነታችንን ብናጣ ተሰብረን እንቀራለን ማለት አይደለም። ምክንያቱም እኛ የሰው ልጆች ነን፣ በተስፋ የምንኖር። ሌላኛውና አስገራሚው የፍራንስ ካፍካን ሐውልት በዚህ ከተማ የአይሁዶች መቃብር ባለበት ቦታ ላይ ታገኙታላችሁ። ይህ ቦታ በጣም በቱሪስት የተጨናነቀ ቦታ ነው። ይህ የፍራንስ ካፍካ ሐውልት ወይም ቅርጽ የተሰራው በ2003 በፈረንጆች አቆጣጠር በያሮስላቭ ሮና በተባለ አርቲስት ነበር። ይህ ሐውልት የሚያሳየን ደራሲ ፍራንስ ካፍካ አንገት አልባ በሆነ አካል ትከሻ ላይ ተቀምጦ ይታያል። ይህ አንገት አልባ የሆነው ሰውነት በጣም ግዙፍ ሆኖ የፍራንስ ካፍካ ደግሞ በጣም ትንሽዬ ሰውነት ቀጠን ብሎ ያለው የፍራንስ ካፍካ ሰውነት በዚህ ትከሻ ላይ ቁጭ ብሎ ይታያል። ይህም በጣም
ቅርጽ ነው፣ በጣም አስደማሚም ጭምር። ይህ አርቲስት ያሮስላቭ ይህንን የሰራው በካፍካ አጭር የህይወት ታሪክ ላይ ተመስርቶ ነበር። ይህም የካፍካ አጭር የህይወት ታሪክ የካፍካን የህይወት ፈተናንና ውጣ ውረድን የሚገልጽ ታሪክ ነበር። ይህንንም ታሪክ መሰረት በማድረግ ነው ይህንን ቅርጽ የሰራው ማለት ነው። ይህ ፊት አልባ አካል ምሳሌነቱ የቢሮክራሲን ጫናና ግፊት፣ የማህበረሰቡን ጫና የሚያሳይ ነው። ፍራንዝ ካፍካ በዚህ ሁሉ ግፊት ውስጥ ሆኖ ከላይ ቁጭ ብሎ ሁኔታዎችን እየታዘበ ገለልተኛ ሆኖ ምንም መፍጠር ባለመቻል አቅመቢስነት በሆነ ስሜት ልክ በህልም ዓለም ላይ እንዳለ ሰው የሚሄድ ይመስላል። ይህ ቅርጽ የተሰራው የካፍካን ማስታወሻ ሆኖ ብቻ የተሰራ አይደለም። ምንም ከፍራንዝ ካፍካ ህይወት ተቀንጭቦ ቢሰራ የአብዛኛውን ማህበረሰብ የኑሮ ሁኔታ ያለበትን የጫና ሁኔታ በወቅቱ የነበረውን ከባድ ጫና የሚወክል ምስል ነው። በአእምሯችን የምናስበውንና እንዲሆን የምንመኘውን ሁልጊዜ ከእውነታው ዓለም ጋር እንደሚጋጭ፣ ሁልጊዜ ያሰብነው ነገር ከመሆን ይልቅ ባላሰብነው ያሰብነው መንገድ ይዞ ሄደልን ስንል ከሪያሊቲ ከእውነታው ዓለም ጋር ከባድ ግጭት በመፍጠር መስመር የሚስቱበት ሁኔታን የሚያሳይ ቅርጽ ነው። ፕራግ ከተማ የዚህን የፍራንዝ ካፍካ መታሰቢያ የጭንቅላቱን ሐውልት ብቻ አይደለም ያቆመችለት። ላይብረሪ የሱ ስራዎች ያሉበት በሙሉ ታትመው ለህዝብ በግልጽ ተቀምጠዋል። ማንበብ የሚፈልግ እዛ ላይብረሪ እየገባ ማንበብ ይችላል። በተጨማሪ ደግሞ የተለያየ ፍራንዝ ካፍካን የሚገልጹ የሱን ታሪኮች የያዙ መዛግብቶችንም ማግኘት ይቻላል። በተጨማሪም የተለያዩ የስዕል ኤግዚቢሽኖች የፍራንዝ ካፍካን የውስጡን ያለመረጋጋቱን የተረበሸ ማንነቱን የሚገልጽ የተለያዩ የስዕል ጋለሪዎችም በዛ የኤግዚቢሽን አዳራሽ ውስጥ ማየት ይቻላል። ብዙ ሰዎች ወደዚህ ከተማ ሲመጡ በቋሚነት ይህንን ለመጎብኘት ሳይሆን ከተማዋ በጣም የምትጎበኝ ሀገር ናት። እሷንም ለመጎብኘት በሚመጡበት ሰዓት የመጀመሪያውና ዋነኛው ሰዎች እንዲያዩት የሚመክሯቸው ይህንን የፍራንዝ ካፍካ ያለማቋረጥ የሚሽከረከር ሐውልት ከአንገት በላይ ያለ ሐውልት ነው። ሁሉም ሰው ይህንን ሐውልት እያየ ወደ ራሱ ወደ ውስጡ መለስ ብሎ የራሱን ህይወትና የራሱን የመጣበትን የህይወት ውጣ ውረድ እንዲቃኝ ይረዳዋል። ቀደም ብለን እንደገለጽነው ፍራንዝ ካፍካ በጣም አሳዛኝ ታሪክ የነበረውና በብዙ ችግሮች ያለፈ ሰው ነበር። በተለይ ከአይሁዳዊው አባቱ ጋር የነበረው ግንኙነት በጣም አስቸጋሪ ነበር። ይህም በብዙ ስራዎቹ ላይ ተንጸባርቆ ይታያል። ፍራንዝ ካፍካ በልጅነቱ
ፍቅርንና እውቅናን እንዳጣ እንደተገለለ ነበር የሚሰማው። ይህም ደግሞ በራስ መተማመንን ማጣትንና ፍርሃትን በውስጡ እንዲያድር አድርጎታል። ፍራንዝ ካፍካ በአይሁድ ማህበረሰብ ውስጥ የተወለደ እና ያደገ ነው። ምንም ቀጥተኛ የሆነ የሃይማኖት እንቅስቃሴ ላይ ባይሳተፍም አይሁዳዊ መሆኑ በስራዎቹ ላይ ተጽዕኖ አሳድሮበታል። በተለይ የስደት መገለልና ማንነትን ፍለጋ በሚመለከት ጭብጦች ላይ ማለት ነው። የፍራንዝ ካፍካ ታሪክ በአውሮፓ በዚያን ወቅት የነበረ የአይሁዶችን ታሪክና ህይወትን ሁኔታ ለመረዳት ይረዳናል። ሌላኛው የአርቲስት ዴቪድ ቸርኒ ቅርጾች በዚሁ በቼክ ሪፐብሊክ በፍራንዝ ካፍካ ሙዚየም ግቢ ውስጥ ይገኛል። ዴቪድ ቸርኒ ቀደም ብዬ እንደገለጽኩት የፍራንዝ ካፍካን ከአንገት በላይ ያለውን ቅርጽ የሰራው አርቲስት ማለት ነው። የዚህ አርቲስት ቅርጾች ሁሉንም ማለት ይቻላል አወዛጋቢ ናቸው። አወዛጋቢም ቢሆኑም በጣም ዝናቸው የናኘ ቅርጾች ናቸው። ይህም አስገራሚና አስቂኝ የሚመስል ቅርጽ በፍራንዝ ካፍካ ሙዚየም ግቢ ውስጥ ይገኛል። በቪዲዮ ላይ እንደምትመለከቱት ይህም ቅርጽ ሁለት ሰዎች በሀገሪቱ ማለትም በቼክ ሪፐብሊክ ካርታ በሚመስል ገንዳ ውስጥ በመቆም ሽንታቸውን ሲሸኑ የሚያሳይ ነው። ይህ ቅርጽ ፕራውዲ ይባላል። ትርጉሙም ይህ አርቲስት ለቼክ ሪፐብሊክ ፖለቲካ ያለውን አመለካከት ያንጸባርቃል። ይህ ቅርጽ የጥበብና የፖለቲካን መስተጋብር ያሳየናል። በህብረተሰብ ውስጥ ያሉ ጉዳያትን በፌዝ መልክ ያሳያል።
መቼም በዚህ ቪዲዮ ብዙ ነገር እንደምታስተውሉ እርግጠኛ ነኝ። የመጀመሪያው የሰው ልጅ በየትኛውም ዘመን ላይ በብዙ ፈተናዎች የሚያልፍ መሆኑን ሲሆን፣ ሌላኛውና ዋነኛው ነገር ደግሞ የሰው ልጅ ምን ያህል ጥበበኛ መሆኑን ሀሳባችንን በንግግር፣ በጽሁፍ፣ በምልክት፣ በስዕል እንገልጻለን። ነገር ግን እጅግ ጥበበኞች ደግሞ ሀሳባቸውንና ታሪክን እንዲህ አስደናቂ በሆነ መልኩ ቀርጸው ሀሳብን፣ ሙሉ ታሪክን በሚያንጸባርቅ መልኩ እንደዚህ ቀርጸው በማቆም ከትውልድ ትውልድ እያስተላለፉ ያለፈውም ያለውም እንዲሁም ቀጣዩ ትውልድ ታሪክን ጠንቅቆ እንዲረዳ ማድረጋቸው እጅግ ድንቅ ነው። እንዲሁም ከማየት በዘለለ ለሀገር ገቢ ማግኛ ዘዴ ነው። የሰው ልጅ ያላየውን ነገር ለማየት አዲስ ነገር የማየት ጉጉትም ስላለበት ከተለያየ ሀገር እየመጡ ይህንን አስደናቂ ቅርጽ ታሪክንም አንድ ላይ ጠንቅቀው ተረድተው ይመለሳሉ። እኔም ከቤተሰቦቼ ጋር ይህንን ለማየት እድሉን ስላገኘው እጅግ በጣም ደስተኛ ነኝ። ሌላው ደግሞ ብዙ ጊዜ እንደምናየው የሰው ልጅ በህይወት ባለ ጊዜ ማንም ትኩረት ሳይሰጠው ችላ ሊለው ይችላል። ሆኖም ግን በህይወት ባለንበት ወቅት ትርጉም ያለው ነገርን ሰርተን ማለፍ፣ በህይወት ኖርንም አለፍንም ስራችን ራሱ አፍ አውጥቶ ይመሰክርልናል። ልክ እንደ ፍራንዝ ካፍካ እዚች ምድር ላይ የኖረው ለ40 ዓመታት ብቻ ነው። ግን በእድሜዎቹ መጨረሻ ወደ 40ዎቹ አካባቢ በጣም በከባድ ህመም ውስጥ ይሰቃይ ስለነበር መልኩ ሁሉ ተቀይሮ በጣም ከእድሜው በላይ ያረጀ ሰው መስሎ ይታያል። ፍራንዝ ካፍካ በ1883 ተወልዶ በ1924 በፈረንጆች አቆጣጠር ከዚህ ዓለም አልፏል። ውድ የቻናሌ ቤተሰቦች እስካሁንም ስለተከታተላችሁኝ አመሰግናለሁ። ታሪኩን እንዴት አገኛችሁት? ኮሜንት በማድረግ ሀሳባችሁን አጋሩኝ። እኔ በጣም የወደድኩትና በጣም ልቤን የነካኝ ታሪክ ነው። እናንተም እንግዲህ የምትሉትን ሀሳብ ብትገልጹልኝ ደስ ይለኛል። በቀጣይ በሌላ በተመሳሳይ ቪዲዮ አስደናቂ ያየሁትን ያስገረመኝን ነገር በሌላ ቪዲዮ ይዤላችሁ እመጣለሁ። ቤተሰብ በመሆን ሁልጊዜ ሰብስክራይብ እንድታረጉኝ፣ እንድትከታተሉኝ፣ ለሌሎችም ደግሞ እንድታጋሩ በትህትና ጠይቃለሁ። በጣም አመሰግናለሁ። መልካም